ስማ ሞትስፖት አላ አንዴ ስካን ላድርገው አምጣው። ግን እንዴት እንደሚሰራ አስበው ታውቃለህ? እናንተ ሳስባችሁ ታውቃላችሁ? ኪውአር ኮድ በሰከንድ ውስጥ እንዴት ወደ ዌብሳይት ወይም ወደ መክፈያ አካውንት እንደሚወስደን አስባችሁ ታውቃላችሁ? ካሜራችን ምን እያነበበ ነው? እሱን አሁኑኑ በአጭሩ እንመለከታለን። የድሮቹ ባርኮዶች መረጃ የሚይዙት በቁም መስመር ነው። ይህም ማለት የሚይዙት መረጃ በጣም ጥቂት ነው ማለት ነው። ኪውአር ኮድ ወይም ኩዊክ ሪስፖንስ ግን መረጃን በቱዲ መያዝ ይችላል። በአጭሩ ባርኮድን እንደ አንድ መስመር ካየነው ኪውአር ኮድ ደግሞ እንደ አንድ መጽሐፍ ነው ማለት ነው። በማንኛውም ኪውአር ኮድ ላይ 3 ትላልቅ ሳጥኖች ታያላችሁ። ለጌጥ አይደለም የተቀመጡት። እነዛ ሳጥኖች ፖዚሽኒንግ ስኩዌር ይባላሉ። ስልካችሁ ኮዱን በየትኛው አቅጣጫ ቢይዘው ቁልቁልም ሆነ በጎን በትክክል እንዲያነቡ ያግዙታል። ይሄኛው ላይኛው ነው፣ ይሄኛው ጎኑ ነው ብለው ለካሜራው ያስረዱታል። ትናንሾቹ ነጥቦች ደግሞ ስልካችን የሚረዳው ቋንቋ ነው። ነጩን እንደ 0፣ ጥቁሩን ደግሞ እንደ 1 ነው የሚያነበው። ካሜራችን እነዚያን ትናንሽ ነጥቦች ሲያይ ወዲያውኑ ወደ 01 ይቀይሯል። እነዚያን 01ዎች ደግሞ በአስኪ ኮድ ወደ ተለያዩ ፊደሎች ይተረጉማል። ፊደላቶቹን ገጥሞ የተፈለገውን ዌብሳይት ሊንክ ያገኘዋል ማለት ነው። የሚገርመው ነገር የኪውአር ኮዱ የተወሰነ ክፍል ቢቀደድ ወይም ቢቆሽሽ እንኳ ኪውአር ኮዱ ራሱን የማስተካከል ወይም ኤረር ኮሬክሽን ችሎታ ስላለው ያለምንም ችግር ይሰራልናል። ሌቦች የእናንተን መረጃ ለመስረቅ ወይም አደገኛ ወደሆነ ዌብሳይት ለመውሰድ የራሳቸውን ኪውአር ኮድ ሰርተው በየቦታው ሊለጥፉ ይችላሉ። ስለዚህ እርግጠኛ ካልሆናችሁ እንዳትነኩት። ስክሪኑ ላይ ያለውን ኪውአር ኮድ ስካን በማድረግ የሉመን ላብስን ሶሻል ሚዲያ ማግኘት ትችላላችሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ፎሎ ማድረግ እንዳይረሳ። ይመቻችሁ።